የታፈነው ጠጣር እውነት የድንቁርና ጌታ ወይም ጠበቃ ማን ነው? ለምን? እንዴት? ታየ ደንደዓ። በተለያዩ አካባቢዎች የወንድማማች ጦርነት እየተደረገ በመሆኑ ምክንያት ከ7 ሚሊዮን በላይ የኢትዮጵያ ልጆች ከትምህርት ገበታ ውጪ መሆናቸውን የትምህርት ሚኒስትሩ መናገራቸው ይታወሳል። በእነመንጎሊያ ህዝብ ብዛት ሲታይ የሁለት ሀገራት ህዝብ መማር አልቻለም ማለት ይቻላል። በ21ኛው ክፍለ ዘመን በሀገራችን ትውልዱ በዚህ ልክ ለመሃይምነት መጋለጡ እጅግ ያንገበግባል። ይሁንና ጉዳዩን የተመለከተ ጥያቄ በፓርላማው ሲነሳ ለችግሩ ኃላፊነት የሚወስዱት የድንቁርና ጌቶች ናቸው ተብሏል። ይህ አጀንዳ ሆኖ ባለፈው ሰሞን ብዙ አነጋግሯል። በእርግጥ ትምህርት ለአንድ ሀገር ሁለንተናዊ ልማት ወሳኝ በመሆኑ ትምህርትን በማደናቀፍ ትውልድ ላይ ወንጀል ለሚሰራ አካል ከዚያም በላይ ማለት ይቻላል። ዋናው ጥያቄ ግን ይህ የድንቁርና ጌታ ወይም ጠበቃ በትክክል ማን ነው የሚለው ይመስለኛል። ዝም ብሎ በፍረጃ ማውገዝ ሳይሆን በመረጃና በምክንያት ተንትኖ ትክክለኛ ባለጉዳዩን ማሳየት ያስፈልጋል። በሴራና በቁማር የተጠለፈው ለውጥ የመጣው በህዝብ ልጆች ትግል መሆኑ ይታወሳል። በዋናነት በኦሮሚያና በአማራ ክልሎች ውድ ዋጋ ያስከፈለ የወጣቶች ትግል ተደርጓል። ትግሉ ፍጹም ሰላማዊ እንደነበረም ዓለም በሙሉ ይመሰክራል። ለመሆኑ ያኔ ባዶ እጁን ሆኖ በሰላም በመታገል ለውጥ ያመጣው ወጣት ዛሬ ለምን ታጥቆ ጫካ ይገባል? ወጣቱ ያው ቢሆንም በለውጡ የተቀየረው የመንግስት አመራር አይደል? ከለውጡ በኋላስ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎችን ተራ ጩኸት በማለት ሲያጣጥል የነበረው ማን ነው? ለጦርነት የድጋፍ ሰልፍ በተደረገበት መስቀል አደባባይ ጦርነትን ለመቃወም ሰላማዊ ሰልፍ የጠሩ ሰዎች ታፍነው አዋሽ አርባ እንዲሰቃዩ ያደረገውስ ማን ነበር? አርቲስት ታሪኩ ዲሽታጊና ሰላም ይሻላል በማለቱ ያሸማቀቀውና መከላከያ ሰራዊቱን በተኛበት አርዷል ያለውን አካል በመሸለም ሰላም ሰላም ያለውን ገፍቶ ጠመንጃ የታጠቀውን ያቀፈው ከሰላም ይልቅ ጦርነትን እንደሚወድ ያሳየውስ ማን ይሆን? በኦሮሚያና በአማራ ክልሎች ወንድማማቾችን እያባላና ሀገርን ሀብት እየበላ የቀጠለው ጦርነት ይቆም ዘንድ ችግሮች በውይይት እንዲፈቱ መጠየቄ ወንጀል ሆኖ ከህግ ውጪ መታፈን ሳያንስ የ3 ዓመት ህፃን ልጅ ሞት ተፈርዶበት ለአውሬ የተወረወረው በማን ነበር? የጥያቄዎቹ መልስ ለማንም ግልጽ ይመስለኛል። ታዲያ በዚህ ልክ ጸረ ሰላም አቋም ይዞ የነበረው መንግስት በጦርነት ምክንያት ከትምህርት ገበታ ውጭ ለሆኑ የኢትዮጵያ ህፃናት በምን ሞራሉ ሌላውን ይፈርጃል? ደግሞ ማንም በህዝብ ላይ ወንጀል እንዳይፈጽም መከላከልና የዜጎችን በሰላም የመኖርና የመማር ነፃነት የማስከበር ኃላፊነት የመንግስት መሆኑ ይታወቃል። መንግስት ኃላፊነቱን መወጣት ካልቻለ ስልጣን መልቀቅ ይኖርበታል እንጂ ሌሎችን እየፈረጀ መቀለድ እንዴት ትክክል ይሆናል? ይህ በትውልድ ላይ የተፈጸመው አደገኛ ወንጀል በድንቁርና ጌትነት የሚያስፈርጅ ከሆነ ፍረጃው በዋናነት መንግስትን ራሱን ይመለከታል። መሰረታዊ የትምህርት ችግር ግን 7 ሚሊዮን ህፃናት ከትምህርት ገበታ ውጪ መሆናቸው አይደለም። የትምህርት ስርዓቱ በአጠቃላይ ከመዳከሙ ይመነጫል። አሁን ባለው ሁኔታ ስሙን በትክክል የማይጽፍ በዲግሪ ተመርቆ አስተማሪ ወይም አመራር ይሆናል። በየመስሪያ ቤቱ ከገበያ በተገዙ የትምህርት ማስረጃዎች የተቀጠሩ መኖራቸውን መንግስት ራሱ ይናገራል። አንዳንዶችም በፎርጅድ ማስረጃ ማስተርስና ዶክትሬት መስራታቸው ይነሳል። የትምህርት ስርዓቱ በመሞቱ ከትምህርት ውጪ የሆነው ብቻ ሳይሆን በትምህርት ገበታ ላይ ያለው ትውልድም እየመከነ ይገኛል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ይህን ችግር በፈተና ለማስተካከል ሲደክሙ ይታያል። ኩረጃን ለማስቀረት ለ12ኛ ክፍል ተማሪዎች ከአካባቢ በመራቅ በዩኒቨርሲቲዎች ፈተና እየሰጡ ከ2% እስከ 5% ብቻ አሳልፏል። ከጠቅላላው ቢያንስ 95% መውደቁን መመልከት ይቻላል። ትርጉሙም ግልጽ ይመስለኛል። በሂደቱም ተማሪዎች እስከ ሞት ለደረሰ አደጋ ተጋልጠዋል። ቁልፉ ችግር ግን ከኩረጃ ሳይሆን ከመምህሩ ህይወት ጋር በቀጥታ ይተሳሰራል።
የመምህራን ሕይወት ሳይሻሻል ትምህርት እንደማይሻሻል ሊሰመርበት ይገባል። የትምህርት ሐዋርያ ነኝ ባይ ሁሉ ራሱን ከመምህራን ሕይወትና ሞራል አንጻር መመዘን ይኖርበታል። የኢትዮጵያ መምህራን የኑሮና የሞራል ሁኔታ እጅግ በሚያሳዝን ደረጃ ተዳክሟል። ይህም በትክክል ለመረዳት ከሁለት አቅጣጫ መፈተሽ ያስፈልጋል። አንደኛው ትላንትን ከዛሬ ጋር ማስተያየት ነው። በአፄ ኃይለ ሥላሴ ዘመን መምህራን የተመቻቸን ኑሮና ከፍተኛ ክብር ነበራቸው። በዚያው ልክ ትምህርትም ጥራትና ውጤት ነበረው። ያኔ አራተኛ ክፍል የተማረ ከዛሬ አንዳንድ የዲግሪ ተመራቂዎች ይልቃል። በደርግ ዘመንም ቢሆን የመምህራን ሕይወትና የትምህርት ጥራት እምብዛም አልተጎዳም። እስኪ የደርግ ዘመን ከዛሬ ጋር እናነጻጽር። በ1980 ትምህርት በጀመርኩ ጊዜ የአንድ ባለ ዲግሪ መምህር ደሞዝ 500 ብር ገደማ መሆኑ ይታወሰኛል። ዛሬ በአማካይ አንድ ልምድ ያለው ባለ ዲግሪ መምህር በአማካይ 10,000 ብር ያገኛል። በግርድፉ ሲታይ የመምህራን ደሞዝ የተሻሻለ ይመስላል። ይሁንና ገንዘብ ቁጥር ሳይሆን የመግዛት አቅም መሆኑ ሊታወቅ ይገባል። በወቅቱ 500 ብር 2 ሰንጋዎች ወይም 18 የፍየል ሙክቶችን ወይም 20 ኩንታል ጤፍ መግዛት ይችላል። ዛሬ ግን አንድ ሰንጋ ቢያንስ 200,000 ብር፣ አንድ ሙክት ቢያንስ 25,000 ብር እና አንድ ኩንታል ጤፍ 15,000 ብር መሆኑ ይታወቃል። ስለዚህ የ1980 ዓመተ ምህረት 500 ብር ከዛሬ አንጻር 400,000 ብር ከሰንጋ አኳያ፣ 450,000 ብር ከሙክት አኳያ፣ 300,000 ብር ከጤፍ አኳያ ማለት ነው። ትንሹን የጤፍ ተመን ብንወስድ ከዛሬ ገበያ አንጻር የአንድ ባለ ዲግሪ መምህር ደሞዝ ቢያንስ 300,000 ብር መሆን ነበረበት። በተግባር ከሚከፈለው 10,000 ብር ጋር ሲመዛዘን መምህሩ በወር 290,000 ብር በመንግስት መነጠቁን ያሳያል። በዓመት ቢሰላ ደግሞ ነጠቃው 3,480,000 ብር ይሆናል። በአንድ ወር ደሞዙ ከ35 ዓመት በፊት 20 ኩንታል ወይም ከ7 ዓመት በፊት 3 ኩንታል ጤፍ ይገዛ የነበረው መምህር ዛሬ በወር ደሞዙ 1 ኩንታል ጤፍ መግዛት አይችልም። የኢትዮጵያ ምሁራን ቤትና መኪና መግዛት ያልቻሉት ስለሰነፉ ሳይሆን በዚህ መልክ ስለተበዘበዙ ይመስለኛል። የትምህርት ስርዓታችንን በቁሙ የገደለው ይህ በመምህራን ሕይወትና ሞራል ላይ የተሰራ ወንጀል መሆኑ ሊሰመርበት ይገባል። በልቶ ማደር የሚያስጨንቀው መምህር በምን ፎርሙላ አርያ ሆኖ ትውልድን ሊቀርጽ ይችላል? ስለዚህም የድንቁርና ጌታ የኢትዮጵያ መምህራንን በኑሮና በሞራል ያጎሳቆለው መንግስት መሆኑ ሊታወቅ ይገባል። ከዛሬው የበለጸገ አገዛዝና ከሌሎች ሀገራት ጋር ጭምር ሲነጻጸር በአፄ ኃይለ ሥላሴና በደርግ ዘመን ለትውልድ ግንባታ ትልቅ ትኩረት መሰጠቱን ማየትና መመስከርም ይገባል። ሁለተኛው ንጽጽር ኢትዮጵያን ከሌሎች ማስተያየት ይመለከታል። አሁን ላይ የኢትዮጵያ መምህራን የኑሮ ሁኔታ ከሌሎች መምህራን ጋር ሲወዳደር ልዩነቱ የሰማይና የምድር ያህል ይሰፋል። 5 የተለያዩ ምሳሌዎችን እንውሰድ። በዚሁ መሰረት የመምህራን አማካይ የወር ደሞዝ በብር ሲሰላ በኬንያ 52,000 ብር፣ በሶማሌላንድ 59,000፣ በዩጋንዳ 122,000፣ በቪየትናም 120,000 እና በቻይና 273,000 መሆኑን መመልከት ችለናል። በኢትዮጵያ ግን ከላይ እንዳየነው በአማካይ 10,000 ብር ብቻ ይከፈላል። የኛ መምህራን ደሞዝ ከኬንያ በ420%፣ ከሶማሌላንድ በ490%፣ ከዩጋንዳ በ1120%፣ ከቪየትናም በ1100% እና ከቻይና በ2630% ያንሳል ማለት ይሆናል። ይህም በሀገራችን ያለው ከፍተኛ የዋጋ ግሽበት ሳይታከለበት መሆኑ ልብ ይሏል። እዚህ ላይ 2 ጉዳዮች በአንክሮ መያዝ ይገባቸዋል። አንደኛው ጎረቤቶቻችን ኬንያን ጨምሮ ሌሎች ሀገራት የትውልድ ግንባታን ለማሳለጥ ለመምህራን ሕይወት ከኛ የተሻለ ትኩረት መስጠታቸው ነው። ይህ የትምህርት ስርዓታችን ከሁሉም በላይ የወደቀበትን ምክንያት ይጠቁማል። ሁለተኛው የኢትዮጵያ መንግስት የሀገራትን ተሞክሮ የሚወስደው አንሻፎ መሆኑ ነው። የነዳጅ ዋጋንና የኤሌክትሪክ ታሪፍን ለመጨመር
ኬንያን በምሳሌነት እየጠቀሰ ከመምህራንና ከሌሎች ሰራተኞች ደሞዝ አኳያ ያለውን ልዩነት ግን በዝምታ ያልፋል። ይህ ነጠላ አተያይ በራሱ በድንቁርና ጌትነት ሊያስፈርጅ ይችላል። ከብልጽግና ደሴት ነዋሪዎች ሰፈር የቀጣይ ትውልድ ግንባታ የሚለው ዲስኩር በተደጋጋሚ ይሰማል። በተግባር ግን ትውልድን የሚያመክን አደገኛ ተግባር ይፈጸማል። በአጭሩ የሚናገሩትና የሚሰሩት ይጋጫል። የመምህራንን ሕይወትና ሞራል በዓለም ታይቶ በማይታወቅ ሁኔታ እያደቀቁ ትውልድ በማንና እንዴት ሊገነባ ይችላል? እንዲሁ በከንቱ ይቀለዳል። በእርግጥ የትምህርት ጉዳይ በመምህራን ብቻ አይወሰንም፣ ከሌሎች ሙያተኞች ሕይወት ጋርም ይያያዛል። ዛሬ ለ19 ዓመታት የተማረ የሕክምና ዶክተር ለመኖር ሲቸገርና ራሱን ለማኖርም ሲለምን ይታያል። የመብት ጥያቄ ቢያነሳም የሚሰማው ጠፍቷል። የቢሮ ሰራተኛ፣ የዳኛ፣ የፋብሪካ ሰራተኛ፣ የባንከኛ፣ የጋዜጠኛና የአቃቤ ሕግ ሕይወትም ከዚሁ ጋር ይመሳሰላል። ያልሰረቀ ሙያተኛ ሁሉ በልቶ ለማደርና የቤት ኪራይ ለመክፈል አቅም ያንሰዋል። ፖሊስን ጨምሮ የመለዮ ለባሹ ችግር ደግሞ ከዚህም ይብሳል። አዲስ ምልምሉን እንተውና ለ20ና ለ30 ዓመታት ያለ ረፍት ደሙን ሰጥቶ ቀንና ሌሊት ያገለገለ ንጹህ ኮማንደር ወይም ኮሎኔል ልጆቹን ለመመገብና ለማልበስ ይጨነቃል። በቅርቡ አንድ ኢንስፔክተር ቁርስ የማትገዛ 200 ብር ጉቦ በመቀበሉ የችግሩን ክብደት ያሳያል። በአንጻሩ ግን ሐሰተኛ መረጃንና የጥላቻ ንግግርን እያሰራጨ ሕዝብን ከሕዝብ ሲያቃረን የሚውለው የሳይበር ሰራዊት አባል ቄስ ሞገሴ በሬቦ መኪና ይንፈላሰሳል። ዕውቀትና አገልግሎት ተንቆ የውሸት ውዳሴ በሚሊዮኖች ይገዛል። ስሙን መጻፍ የማይችል ተራ ደላላም አታሎና ጨበርብሮ ቢሊዮነር ይሆናል። የሀገራት በጥቂት ሌባ ባለስልጣን በመሬት ደላላና በአድርባይ አጨብጫቢ እጅ ገብቷል። እሴት ፈጣሪ ትክክለኛ ነጋዴም ከገበያ ተገፍቷል። ከሁሉም በላይ ደግሞ በስርዓቱ የተበዘበዙ ምሁራን መኪና መግዛት የማይችል ድሃ ተብለው ሲናቁ ሰምተናል። ታዲያ ይህን የሚመለከት ትውልድ በምን ተአምር ለትምህርት ትኩረትና ክብር ይሰጣል? የትምህርት ጥራትና የሥርዓት ግንባታስ እንዴት ይታሰባል? የድንቁርና ጌትነት እዚህም አካባቢ በግልጽ ይንጸባረቃል። እውነቱን ለመናገር የመምህራንና የሌሎች ሰራተኞችን ሕይወት በማሻሻል ትውልድንና ሥርዓትን ለመገንባት የገንዘብ ችግር አለመኖሩ ይታወቃል። ፓርላማው የማያውቀውና ላላስፈላጊ ቤተ መንግስት ግንባታ የዋለው 10 ቢሊዮን ዶላር ብቻ ይህን ከማድረግ ባሻገር በቂ ማዳበሪያ ፋብሪካዎችን ገንብቶ ግብርናችንን ሊፈውስ ይችላል። በሪዞርት በፓርክና በኮሪደር ስም የሚባክነው ሀብትም ከዚሁ ጋር መቃረቡ ይገመታል። ትንሽ የሚያስብ ቢኖር ከሪዞርት፣ ከፓርክ፣ ከኮሪደርና ከቤተ መንግስት ግንባታ በፊት የሥርዓትና የትውልድ ግንባታ እንደሚቀድም ይረዳል። በተቃራኒው ግን ይህን የቅደም ተከተል መዛባት የተቸ በሐሳብ አልባነት ይከሰሳል። እጅግ ያሳዝናል። በነገራችን ላይ በስልጣን ዘመንህ የት ነበርክ የሚል ሊኖር ይችላል። በአጭሩ ማብራራት ይኖርብኛል። ሌብነትን ለመቆጣጠርና አገልግሎትን ለማሻሻል ይረዳ ዘንድ የመንግስት ሰራተኛው ደሞዝ በበቂ መጠን ሊሻሻል እንደሚገባ ከ2011 ጀምሮ በየመድረኩ ሳነሳ ቆይቻለሁ። አንድ ወቅት የትምህርት ሚኒስትሩ ብርሃኑ ነጋ በተገኙበት ሂልተን በተካሄደ መድረክ ላይ የትምህርት ጥራት ሊሻሻል የሚችለው በፈተና ሳይሆን የመምህሩን ኑሮና ሞራል በመቀየር እንደሆነ ምክር ሰጥቻለሁ። ግንቦት 2015 ዓ.ም ደግሞ መለዮ ለባሹ ለሀገር ሰላምና ሉዓላዊነት ዋስትና በሚሆን መንገድ ገለልተኛና ጠንካራ ይሆን ዘንድ ደሞዙና ክብሩ መሻሻል እንዳለበት በግልጽና በማዕከላዊ ኮሚቴ ስብሰባ ላይ በግልጽ ጠይቄያለሁ። ከሪዞርትና ከፓርክ በፊትም የማዳበሪያ ፋብሪካ ብያለሁ። ጥቅምት 2016 ዓ.ም ስካይላይት በተደረገ ስብሰባ የፍትህ ስርዓቱን ለማሻሻል የሚረዳው ዳኛ አቃቤ ሕግና ፖሊስ ሌባ ነው ማለት ሳይሆን ለሴክተሩ ብቁ ባለሙያዎችን መመደብና በቂ ደሞዝ መክፈል መሆኑን ተናግሬያለሁ። የሚሰማ ግን አልነበረም።
ችግሩ ሐሳብን እንኳን የማይረዱ አሳቢዎች ይመስሉኛል። ታዲያ አሁን ማንን የድንቁርና ጌታ ወይም ጠበቃ እንበል? እንደ ህዝብና እንደ ሀገር ከባድ አደጋ ላይ መሆናችን ግልጽ ይመስለኛል። በፖለቲካ ቁማር ላለመበላት ለጋራ ህልውና ተባብሮ በአንድነት መስራት የውዴታ ግዴታ ይሆናል። ሰላም ዋሉ። ታዬ ደንደአ